አሚር ግን ማለት ነው ምን ነው በዚህ ልክ አጨበጨባችሁ? አሚር ጆን የምትባሉ ልጆች ምን ነው ለወንድሙ ከወንድሙ በላይ እኛንን የምናስበው ብላችሁ አለቀለቃችሁ። የሰው ቤትስ ሰብሮ በር ሰብሮ መግባት ወንጀል እንደሆነ አታውቁም? ካሜራ ደቅናችሁ ቪዲዮ እየቀረጻችሁ አያስጠይቃችሁም? ከሀገር ውጭ ነው እንዲያላችሁት ከሀገር ውጭ ነው ያላችሁት ነው። በእርግጥ የእናንተን ውስጥ ለውስጥ እናውቃለን፣ ስራ ነው። ግን ቢሆንም በዚህ ልክ ምን ነው እንደዚህ ያጨበጨባችሁ? በነገራችን ላይ ትናንትና እሷ ወዳና ፈቅዳ በሯን ከፍታ ላስገባችሁ ለተሽኮረመመችለት ሴት ምን ነው እኛ ጠበቃ ካልቆምን አላችሁ? ምን ነው የአብርሽ እንትን እኛንን አላችሁ? አጨበጨባችሁ። እግዚአብሔርን እንደ ሌላ ስራ ፈለግ አድርጎ እኔ እንደውም ፎቶ ምናምን ሳይ የእውነትም እንዳላችሁት ሚስጥር ወጣ ምናምን ስትሉ የኤፍሬምንና የሄርሜላን ፎቶ ቤት ውስጥ ያገኛችሁ መስሎን ነበር። ፎቶውንስ አንስቶ መገለባበጥ ለምን አስፈለገ? ሰው ቤት ገብቶ ሲቀጥል የእናቱና የሱን ፎቶ አንስቶስ ማስቀመጥ እናንተ ምን ቤት ናችሁ? አብርሽ እንደፈለገ ኤፍሬም ቢያሽከረክረው ወንድሙ ነው እንዴ? ስጋ እኮ ገማ ተብሎ ተቆርጦ አይጣልም። ካወቃችሁ ባይሆን ለራሳችሁ ፍሩ። እሱ ወንድሙ ነው፣ የፈለገ ነገር ቢሆን ማለት ነው። ሰላም ውድና የተከበራችሁ የምወዳችሁ የሀገሬ ልጆች እንዴት ናችሁ? የኔ ምርጦች፣ ትናንትና ባለመምጣቴ የምር ቅር ብሎኛል። አንደኛ የእናንተ ኮሜንትና ላይክ ናፍቆኛል፣ እናንተ ናፍቃችሁኛል። ሲቀጥል ደግሞ ትናንትና ግርግር ነበረ። ኤፍሬምና ሄርሜላ ቤት ኤፍሬም ሄዶ የአሽኮረመማት አይነት ነገር ነው። ወንድም በወንድሙ ላይ ተነሳ አይነት ነገር እያሉም እያየው ነበረ። ግን ትናንትና ቢዚ ስለሆንኩኝ ወደ እናንተ የምለቀው አንድ ቪዲዮ ሰርቼ ነበር። ስለ ሄርሜላ ስለ ሜሪ አንድ ላይ ሰርቼላችሁ ነበረ። በዚሁም አጋጣሚ ያው ቢዘገይም ቢቆይም ጨመር አድርጌ ነው አንድ ላይ መለቀላችሁ፣ አንድ ላይ ታዳምጣላችሁ ብዬ ተስፋ አደርጋለሁ ውዶችዬ። ስለመሸብኝም ወደ እናንተ ማድረስ አልፈለግኩም። የኤፍሬምና ሄርሜላን ግን አላየውም። ሲራገብ ነው ቪዲዮ ያየሁት በዚህ አጋጣሚ ማለት ነውና ከነሱ በላይ ደግሞ ከነሱ በላይ የነዚህኛዎቹ እነዚህ ወጠጤዎች የነዚህ ማለቅለቅ ማጨብጨብ በጣም ነው የገረመኝ። አሚር ነው ጆን እንደገና ደግሞ ይሄ ሄርሜላና አብርሽ ባለፈ ዩቱብ የከፈቱለት ልጅ እኔ ብዙም ስለማልከታተለው ብዙም አላውቀውምና አንድ ላይ እንግዲህ ሲያንኳኳ አብርሽ ማን ነው ኤፍሬም አልከፈተላቸውም። ያው ኤፍሬምን ቤት ገንጥለው ገብተው አንድም ሴት አብራለች ገብተው እንግዲህ በትናንትናው በተፈጠረው ኤፍሬምና ሄርሜላ መሀል ላይ በእርግጥ ቪዲዮን አላየውም፣ አልዋሻችሁም። ያው ሲራገብ ነው ያየሁትና በምን እንደተፈጠረ አላቅም። ወንድሙ ላይ ተነሳ። በዚህ ልክ ኤፍሬም እንዴት የወንድምን ሚስት ያውም ያስረገዛትን አቤት ያስረገዛትን ብለው ሲያወሩ ደግሞ አፋቸውን ሞልተው በኮንፊደንስ በጣም ነው የሚገርመኝና እሷ እንጂ ወዳ ያረገዘችው እሱ መቼም አርግዥኒም ብሎ እንደው ክብሩን ሰጥቷት አይደለም። በእርግጥ እንበለው እንለፋውና እንዴት በወንድሙ ላይ ወንድሙን ይመኛል? አብርሽ አንተም እያስደፈርከን ነው። ሲጀመር አብርሽ መቼ ጠበቃ አስፈለገው? እንደናንተ እንደ ወጠጣ ጨበሪያም ሁላ ማለት ለራሳችሁ ያልቆማቸውን ለአብርሽ ቦዲጋርድ ያጫውታችኋል አይደል? ለሄርሜላስ እሺ ይሁን፣ በእጃ ዙር እየገባችላችሁ ነው እንበል። ለአብርሽ ደግሞ ጠበቃ ቆማችሁ አብርሽ አንተ እያስደፈርከን ነው፣ በአንተ ምክንያት ነው፣ ወንድም ሊሆን ይችላል እና ወንድሙ ነው እኮ ቅድም ብያቸዋለሁ። ኤፍሬም የፈለገ አብርሽን ቢበድለው ማለት ነው የፈለገ ነገር ቢበድለው አብርሽ ኤፍሬምን ከውስጡ ቆርጦ መጣል አይችልም። ወንድሙ ስጋው ስለሆነ እናንተ ብትበድሉትና እናንተ ብታስቀይሙት እናንተ ላይ ግን የሆነ ነገር ቢያይ ተፍቶ ነው የሚጠላችሁ፣ ተፍቶ ማለት ነው። ስለዛ ምን ልል ፈልጌ ነው፣ እንደዚሁ አታጨብጭቡ፣ በወንድማማቾች መሀል አትግቡ። ኤፍሬም የሰራው ስራ እውነት ለመናገር ስላላየው እኔ ልክ ነው ልክ አይደለም ማለት አልችልም አሁን ላይ ማለት ነው። አላየውም ቪዲዮን። ሰሞኑን ትንሽ ስራ እንደነገርኳችሁ ቢዚ ስለሆንኩኝ በቪዲዮን ብዙ እያየው አይደለም። ካየውም ከመሸ ነው ማየው። ግን የትናንትናውን ኤፍሬምና ሄርሜላ የሰሩትን ቪዲዮ አላየውም። በዚህ አጋጣሚ ኤፍሬም ሄርሜላን ይፈልጋታል የሚል አሉ፣ በኮሜንት የሚላሉ አብርሽ ንቃ፣ ኤፍሬም ሄርሜላን የወንድሙ ሚስት የፈለገ ነገር ቢሆን በጋሽዬ አይነት አባት እነዛም በመሰሉ ቆንጅዬ ወርቅ እናት ያደገ ሰው እንደዚህ አይነት ነገር ኤፍ ያደርጋል ብዬ አላስብም። ምናልባት ትናንትና እንደ ባለፈው አይነት ነገር ይመስለኛል። ምሳሌ ጋብዝሽ ብሎ ባለፈ ባላይም እንደዚህ ውስጥ ባለፈ መንገድ ላይ ይዞ ሄርሜላ ሲያሽኮረመሙ ነበሩ። እንደዚህ አይነት ቪዲዮ ይመስለኛል። ይሄን ያደረገው ምናልባት ለወንድሙ እየፈተነለት ቢሆንስ? ለምንድን ነው አንዳንዴ አንዳንድ ነገር ዝም ብለን በአንድ መስመር ብቻ ማየት የምንፈልገው? ለምን በዚህም አቅጣጫዎችን በዚህ ማሰብ? ምናልባት እቺ ልጅ ኤፍሬም እየፈተናት ቢሆን ሳው እናንተ ያላችሁት እንጂ መቼም
ካሜራ ደቅኖ የወንድሙን ሚስት ያማግጣል ብዬ አላስብም። ኤፍሬም ማለት ነው። በእርግጥ ልክ አይደለም፣ ልክ ነው ብዬ አልቀበልም። የፈለገ ፈተና ቢሆንም የወንድምን ሚስት በዚህ ልክ መፈታተን ጥሩ ነው ብዬ አላስብም። ምክንያቱም እሷም ሴት ስለሆነች እሱም ወንድ ስለሆነ ሰው ስለሆነ ሊሳሳት ስለሚችል ልትሳሳት ስለምትችል ይሄ በፈተና ምናምን የሚባለው ነገር በገዛ ወንድም ላይ ልክ ነው ብዬ አላስብም። ግን ይሄ ልጅ ይህን ነገር አስቦ ቢሆንስ? ከበፊቱንም ታውቃላችሁ ኤፊ ሄርሜላን ውስጡ በፍጹም 100% ሊቀበላት አልቻለም። የሆነ ሰዓት ይሄድና እርቅ ያወርድና ከሄርሜላ ጋር ተቀብይሻለሁ ወንድሜ መረጠው ነው መርጫልና በንጋታው ደግሞ እንደምታዩት ኤፍሬም ለሄርሜላ ያለውን የሚያስጠላ ነገር በቃ ምን ልበላችሁ፣ በቃ ለምንድን ነው ይህን ነገር የሚያንጸባርቀው? የሚያስጠላ ነገር ውስጡ በፍጹም ሄርሜላ ለአብርሽ አትገባውም፣ ለወንድሜ ሚስት የምትሆን አይደለችም፣ ለወንድሜም የምትሆን አይደለችም ብሎ ስለሚያስብ ለሄርሜላ ውስጡ ጥላቻ እንጂ እኔ እንጃ በፍቅር ቢቀበላት አልቻለም። ሄርሜላን እንደ ወንድም ማለት ነው። ያን ነገር ስላለበት የሚጠራጠራት ነገር ስላለበት ምናልባት ለወንድሜ አትሆንም ብሎ ስለሚያስብ ይህን ነገር እሷን እየፈተናት ሊሆን ይችላል። ወንድም የሆነ ነገር ሊኖር ይችላል ብዬ ነው ማስበው። ግን ወንድም ወንድም ነው። እናንተ ዝም ብላችሁ አታጨብጭቡ። ደግሞ ከቤቱ አንወጣም ሳይመጣ ዛሬ ኤፍሬም አሁን ኤፍሬምን የሆነ ነገር ብታረጉት፣ ብትደባደቡ፣ የሆነ ብትመቱት፣ ብትደሙት አብርሽ ዝም የሚል ይመስላችኋል? ዝም የሚል ይመስላችኋል? ምድረ ጨብጫቢ ጨበሪያም ጆንና አሚር የምትባሉ ማለት ነው፣ ምድረ ዘረጦ ሁላ ማለት ነው። አብርሽ ደስ የሚለውና እሳይ ደግ አደረጋችሁ፣ ወንድሜን እንኳን አሩን አበላችሁልኝ፣ ወንድሜን እንኳን ቀጣችሁልኝ የሚል ይመስላችኋል? ወንድሙ እኮ ነው፣ ወንድሙ ነው። ምንም ቢሆን ስጋ ገማ ተብሎ ተቆርጦ አይጣልም። ለምንድን ነው ይሄ ሁሉ ምላችሁ ነገር? አታጨብጭቡ። ማጨብጨብ ጥሩ አይደለም። ማጨብጨብ ጥሩ አይደለም። ከቻላችሁ በራሳችሁ አይዲያ ነው፣ በራሳችሁ ስራ ነው። ሲቀጥል አሁን የእናቱና የሱን ፎቶ አንስቶ ሶፋ ላይ መገልበጥ ለምን አስፈለገ? ምን ማለት ነው? ምን አገባችሁ እናንተ? ሄርሜላንና ኤፍሬምን አይደለም ቤት ውስጥ ያገኛችሁት አይደል? እኔ እንደው ፎቶን እያነሱ ከሶፋ ላይ ሲገለባብጡ ይሄ ለሱ አይገባውም። ኧረ እባክህ የአሚር ተብዬው ማለት ነው። አንተነ ለሱ የሚገባው ለኤፍሬም የሚገባውን የምታውቅለት አንተነ። ይሄ ለሱ አይገባውም። እሳቸው ለሱ እናት መሆን አይገባቸውም እያልክ ነው? እንደዛ መሆኑ ነው። እንደገና ፎቶ አንስቶ የእናቱን የሱን ሶፋ ላይ መገለባበጥ ምናምን ምን አመጣው? ምን አገባችሁ? ቤቱንስ በዛ ልክ መፈተሽ? ሄርሜላን ሶፋ ውስጥ ደብቋት ነው ነው ምንድን ነው የምትፈትሹት? ምን አይነት ሚስጥር ነው? መግቢያችሁ ሲታይ የኤፊ ሚስጥር ወጣ፣ ሚስጥር አወጣንበት ነው። ውስጡ ግን ሌላ ነው። መቼም ይሄ ምስኪን ህዝብ አለ፣ ተጫወቱበት። ውስጡ ሌላ እላዩ ሌላ ሚስጥር ከኤፍሬም ቤት እንደወጣ እኔ እንደው ፎቶን አንስተው እንደ ሲገለባብጡ እግዚአብሔር የሄርሜላና በደንብ ስላልታየ የሄርሜላና የኤፍሬም ፎቶ ተገኝቶ መስሎኝ ነበረ። እናንተ ቀጣፊዎች በራሳችሁ አይዲያ ነው። እሺ ወንድምና ወንድም የበለጠ ክፍተት እንዲፈጠር ሌላ አጀንዳ ይዛችሁ አትምጡ። ዳኒና ሩታ ግን በአይን የተግባባችሁ ትመስላላችሁ። ሁለታችሁንም ዝም ብዬ ሳያችሁ አይን ላይን በደንብ ተግባብታችኋል። ይሄ ስራ ደግሞ ከሁለታችሁ እኔ እንደተረዳሁት ከሆነ ይሄ ስራ የሶስታችሁ ስራ ይመስለኛል። ተመካክራችሁ አንቺ ኤፊ፣ ዳኒ ሜሪን ለመበቀል ምናልባት የባለፈዋን ይዛችሁ ይሄን ነገር ይሄ ነው ስልሽ ሩታ በነ አብርሽና በነ ሄርሜላ በነ ቡዜ ፊት አዎት ያለሽ አንቺ ታምኛለሽ ኤፊ ያምናል ብሎ ዋና እቅዱን ደግሞ የሚሰጣችሁ እንደሚመስለኝ ከሆነ ቤተሰቦች ዳኒ ነው ይህን እቅድ የሚያመጣውና ዳኒ ከነሩታ ጋር ገንጠል እንዳለ ነገር ራሱን እንዳገለለ ነገር አድርጎ ከዛ ደግሞ በእጅ አዙር ደግሞ ሜሪ ከሩታ ጋር እንዳልተጣላች አድርጎ ፎቶ ምናልባት እንግዲህ ሜሪ ስትል እንደነበረው ፎቶ እንትን ነው እያለች ነው። እንደዛ ከሆነ ደግሞ እና አብርሽ እንዴት ቢያንስ እነ ቡዜ እና አብርሽ እነ ሄርሜላ ይሸወዳሉ ብዬ አላስብም። ግን ደግሞ የሆነ ነገርማ አለ። እኔ ሩታና ዳኒ ላይ ያነበብኩት ነገር አለ፣ አይናቸው ላይ ማለት ነው። ሁለቱ እኮ ካያችሁ ተግባብተዋል። እንደውም ዳኒ ከውስጥ የወጣ ሁሉ አይመስልም፣ ከነሩታ ማል የወጣ ነገር አይመስልም። እና ምናልባትም ደግሞ ሜሪ ወደ እነ አብርሽ ጋር ስለሄደች እሷን ለመበቀል እሷን ከዛ ጋር ውደዱኝ እመኑኝ እናንተ እንዲሆኑ እያለች ያው አይደለ እሷን ምናልባት ለመበቀል ያደረጉት ነገር ነው። ወን ደግሞ ሜሪን የሆነ ለማስጠላት ያደረጉት ነገር ይመስለኛል። ሩታም ሄዳ ያመነችው ደግሞ የእውነት ያ ፎቶ ምናልባት የቆየ ይሆናል ብዬ ነው ያሰብኩት። እኔ አሁን ዛሬ ከሜሪ
ሜሪን ምን ተረዳው መሰላችሁ? እግዚአብሔርን ሩታ ቤተክርስቲያን ሄደሽ ደጁ ላይ ትመያለሽ አለቻት። መቼም እውነት ቢሆን ከሩታ ጋር ብትገናኝ እቺ ልጅ እንደዚህ ትላለች ብዬ አላስብም በፍጹም። እኔ የፈለግሽበት ሂጂ፣ እስከፈለግሽው ጥግ ሄዳለሁ፣ ቤተክርስቲያን በር ላይ ሄጄ መማል እችላለሁ፣ ከአንቺ ጋር ተገናኝቼ አላቅም ስንት ጊዜያችን እያለች ነው። እና ብቻ ተምታተውባቸዋል ቤተሰቦች። እኔ ግን የዳኒ ስራ ነው ይህ ስራ፣ በእርግጠኝነት ነው መነግራችሁ። ዳኒ ሩታና ዳኒ እኮ ተግባብተዋል በንግግር ራሱ በፍጹም አልተጣሉም። በፍጹም ዳኒ ከነ ሩታ መሀል አልወጣም ብዬ ነው ማስበው። ና እኔ ይሄ ነገር ምናልባት ሜሪን ከነ ሄርሜላ ውስጥ ለማውጣት የሆነ የተደረገ ነገር አለ። ሜሪን ይቅርታ ሩታንና ኤፊን ደግሞ ዳኒ በደንብ አድርጎ አቀምሞ አሳምኗቸዋል። እነሱ ፊት ለፊት ሲቀርቡ ቡዜ አብርሽ ሄርሜላ ፊት ለፊት እኔ በመጀመሪያ አሳምናችኋለሁ። ከዛ በኋላ እናንተ ደግሞ ስትቀርቡ ያው በብዛት ደግሞ ሩታ አይደለች በእንደዚህ አይነት ነገር የምትጠረጠረው። በተለይ ሩታ ይሄን ነገር እንዲህ ብዬ ፎቶውን ሳሳይሽ በደንብ አድርገሽ አዎ አግኝቻታለሁ ለራሴ ጉዳይ ልክ እንዳለችው ተገናኝተን ነበር ትያለሽ። እንዲህ ጉዳዩን ግን የተገናኙበት ጉዳይ ስለሌለ ግን ስላልተገናኙም እኔ ዛሬ ነው በደንብ የተገለጠልኝ። ቤተሰቦቼ በቃ ተገናኝተና ጉዳዩ ለእናንተ ምን ያደርግላችኋል አይነት ነገር እንደዛ አድርጋ ሩታን ቁጭ አድርጎ እንድታስመስል ከዛ የፊንም እንደዛ ማለት ነው። እና እቺ እቅድ እቺ ጥንሰሳ ያኔ ሳያስበው የዳኒ ነውና ዳኒና ሩታም አሁን ላይ አልተጣሉምም፣ ከነሱ ቡድንም አልወጣምም። ዳኒ እንደሚለውም አይደለምና ግን ስታስቡት ሜሪ በጣም ተናዳለች። እኔ ካንቺ ጋር ከመቼ ወዲህ ያኔ ነው እኔ ለምንድን ነው በዚህ ልክ ምን አድርጌሽ ነው ኦዲየንስ ፊት እኔን ለማስጠላት የምትጥሪው ስትል ሩታ ደግሞ ተገናኝተናል እያለቻት ነው። ሩታ ፊት ላይ ግን የሆነ የሚታይ ነገር አለ። ልብ ብላችሁ ካያችኋት ማለት ነው የሆነ የሚታይ ነገር አለ። ሜሪ ግን አጥብቃ የሆነ መታገልም የሆነ አጥብቃም የሆነ እንትን ማለት አልፈለገችም። የሆነ የመሰልቸት ነገር ለዋ ላይ ሜሪ ላይ ይታያል። እንደ በፊት እንደውም ቦግ ያዙኝ ልቀቁኝ ምናምን አይነት ነገር ያችኛዋ ሜሪ የለችም። በቃ የመሰልቸት ነገር ነው ለዋ ላይ የሚታየውና ግን ሁሌ እንዴት ነው ይሄ ነገር እናንተ አልቀባችሁም? እኔ ግን የሚገርመኝ ነገር አልቀባቸውም ወይ ነው የምለው። እኔ እግዚአብሔርን ነው የምለው ኬት እንደሚያመጡ። ዛሬ ዳኒ ከነ አብርሽ ጋር ነው ስትሉት ወዲያውኑ ደግሞ ከነ ሩታ ጋር ሆኖ አብርሽን እንትን ሲሉት አላችሁ። ከነዚህኛዎች ጋር ከነ ፍሬም ጋር ናቸው ስትሉ ደግሞ ወዲያውኑ እንትን ብሎ ደግሞ ከነ ሩታ ጋር ታያታላችሁና የሁሉም ግራ የሚያጋባ ሲቀጥል ደግሞ እኔ አያልቅባቸውም እንዲላለሁ እንደው ቀን በቀን በቃ እየተቀያየሩ ነገርየው እኮ አንድ ሆኖ ራሱ አንድ ሆኖ ርዕሱ እኮ ሩታ ናት። ሩታ ናት። የሩታ ትዳር ነው እዚህ ደረጃ ያደረሰው። እነዚህን ሁሉ ያመጣው ሰብስቦ በአንድ ላይ ቡድን አድርጎ ስራ የፈጠረው የሩታ ትዳር ነው። ርዕሱ የሩታ ትዳር ነው። ግን ደግሞ አያልቅም ወይ? አሁን ተመልካች ምንድነው ሁሌ ጭቅጭቅ፣ ሁሌ ሩታ ተይ የራስሽን ኑሮ መቼ ነው የምትኖሪም የሚሉ አሉ ቅመሞች ያልገባቸውና በዚህ አጋጣሚ የሩታን አልኩኝ የሄርሜላና የአብርሽን ቪዲዮ እያየሽ በየቀኑ የምታለቅሽው አንቺ አይደለሽ ያልሽኝ ልጅ ኮሜንታችን እግዚአብሔር ይማርልኝ የኔ ውድ እግዚአብሔር ይማርሽ። እኔ ያውም በሄርሜላና በአብርሽ ቪዲዮ እያየው ላልቅስ እንዴ? ኧረ ተይ ሼም ነው የምር ሼም ነው። እንደው ባይሆን እናንተ አላችሁ እንጂ ምንም ሳይገባችሁ ዝም ብላችሁ እየተነዳችሁ አንቺ እያይሽ በቀን የእነሱን ቪዲዮ እያለቀሽ እኔ ለሄርሜላና ለአብርሽ ብዬ ላልቅስ። አንቺ አሁን ላይ ስንት ሀገራችን የሚያስለቅስ ነገር አለ መሰላችሁ? ስንት የሚከብድ ስንት ለጆሮ የሚዘገንን መስማት የሚያስጠላ ባለቅስ ብጸልይ ለሀገሬ ነው እንጂ እነሱ ስራ ብለው ለያዙት ነገር መቼም ላለቅስ አልችልም። ከገባችሁ ማለት እናንተ መሰልኳችሁ እንዴ? እንዴት ነው እናንተ እሰይ ሄርሜላ ስጠፋ ያዙኝ ልቀቁኝም ስትገኝ እሰይ እልል ዱዓ እያረኩ ነበር ጸሎት እያረኩ ነበር የምትሉ እናንተ ኧረ በስማም እኔንማ ከእናንተ ጋር ጨምሮኝ። እኔ አሁን ላይ ላልቅስ አልኩ። ስለ ሀገሬ ራሱ ብዙ የሚያስለቅሰኝ ነገር አለ። ጸሎትም ስለ ሀገሬ ያሳስበኛል። ስለ ሀገሬ ጸልያለሁ፣ ስለ ቤተሰቦቼ፣ ስለ ሀገሬ፣ ስለ ኢትዮጵያ ሕዝብ እንጂ ደግሞ በአዲስ አበባ ከተማ መሀል ቁጭ ብለው ራሳቸውን አበባ ጽጌረዳ አበባ አስመስለው ቁጭ ብለው በየቀኑ የአማራቸውን እየበሉ በየቀኑ የተለያየ መጣ የተባለ ፋሽን ልብስ እየለበሱ በአዲስ አበባ ከተማ ላይ ለሚውረገረጉ ለሚጨፍር ጎረምሳ ለምትጨፍር የሴት ጎረምሳ ለነሱ እኔ እነሱን እያየው ላልቅስ
አንቺ እንደው ባለቅስ ራሱ እኮ እያየው ማለቅስበት ድራማ ፊልም አለ እንጂ የእነሱ ፊልም አትዩ፣ ታሪክ አትዩ፣ ትውልድ የሚያስተምራት ግን ደግሞ የማየው ለምንድን ነው ልክ አይደለም ማለት ይችላሉ። ቪዲዮቸው ላይ ልክ የማይሰሩት ቪዲዮ ከሆነ ልክ አይደለም ምንድን ነው ለሚመጣው ትውልድ የምታስተምሩ ትላለሁ። እኔም ኃላፊነቱ ስላለብኝ እንደ አንድ ወጣት የኢትዮጵያ ዜጋ ማለት ነው ያንን እላለሁ እንጂ እንዳንቺ የትወጡ የትገቡ ለምን አልመጡም ሄርሜላ ምን ሆና ነው አብርሽ ተጠንቀቅ የሆነ ነገር ተጠምሟል። ወጥመድ ነው ሊያጠምዱ ነው። ልክ አይጥ ይመስል ማለት ነው ሊያጠምዱ ነው። ድመቶቹ ወደዚህ ሆናል። የሆነ ነገርማ አለ ዛሬ የሆነ ነገርማ ተቀምሞላችሁ። ሄርሜላ ብቻሽን አትሂጂ። ቅመሞች ገንዘብም እኮ አዋጣችሁ ይሄን ሄርሜላን እቃ ባለፈ ያየነውን ቤት እናንተ ትሆናላችሁ። ይሄኔ አላችሁ አንዳንዶቻችሁ ምንም አይገባችሁ ገና ማትበስሉ። እግዚአብሔር ምስክሬ ነው። ምንም በቃ የወጣችሁበትን አላማ የምትስቱ በቃ ላለው ማድረግ የምትወዱ ለራሳችሁ ሳትኖሩ ላለው ላይ መጨመር የምትወዱ እኮ አላችሁ። ይሄኔ ሄርሜላ እቃ ዘጭ ያለ ይሄኔ በእናንተም የተዋጣ ገንዘብ ይሆናል። ውስጥ ግሩፕ አላችሁ አይደለ? ሄርሜላ አብረሽ ምናምን ብላችሁ በግሩፕ አይደል የምትንቀሳቀሱት? በግሩፕ እኮ እኔ እንደው ምን ያህል እንደማይገባችሁ ያወቅኩት እኮ እነሱ ስራ መሆኑን ሳታቁ ዝም ብላችሁ እንደ በግ እየተነዳችሁ የኤፍሬምን እያለበሳችሁ እንደ ቀሚስ። እንግዲህ ኤፍሬም ለአብርሽ ወንድሞ ነው አይደለ? አብርሽ መቼም ኤፍሬምን አሳልፈ ስጥ ቢባል አንገቱ ይቆረጣል እንጂ የእናቱን ልጅ ወንድሙን አሳልፎ አይሰጥም አይደለ? አይደል? እናንተ ግን አብርሽ እንኳን በእናንተ ልክ እንኳን ወንድሙን አልገፋም እንደዛ እያደረገው። ምክንያቱም ምን እንደሆነ ምን እየሰሩ እንደሆነ ጠንቅቀው ስለሚያውቁ ማለት ነው። አየሽ፣ አንቺ ግን ለአብርሽ አግዘሽ የገዛ የአብርሽን ወንድም ለሄርሜላና ለአብርሽ አግዘሽ ቀሚስ አልብሰሽ ቁንጣ አልብሰሽ ወይዘሪት አድርገሽ በየቲክቶክ ላይ ትለቂያሽ። ይሄ ምንድን ነው? ምን እየተሰራ እንደሆነ አታውቂም። ለእኛ ግን ተውልን፣ እኛ እናውቀዋለን፣ ችግር የለውም። ዋን ደግሞ አንደኛችሁን ዩቲዩብ ክፈቱና ልክ እኛ እንደምናለቅሰው ከእኛ ጋር አብራችሁ አልቅሱ። ካልሆነ እናንተም እየሰራችሁ እነሱም እየሰሩ እናንተም እየሰራችሁ ያስኬዳል። አሁን እኛም እየሰራ ነው እነሱም እየሰሩ ነው ያስኬዳል። ግን እናንተ ስሻውን ስለ ሄርሜላና ስለ አብርሽ ምትክ ምን አለሽ ብለሽ እኔ ቤት መተሽ የምታዳምጪ የአብርሽና የሄርሜላ ጨብጫቢስ እሺ ከአንቺ በላይ አሁን እንደው እናንተም እኮ አሁን ከእኛ ጋር ትቆጠራላችሁ። እግዚአብሔር ነው ምላችሁ። እኔ ቤት መጥተሽ ምን አለቻት ሄርሜላን አብርሽን ምን አለችው ብለሽ አዳምጠሽ ተናደሽ ኮሜንት ጽፈሽ የምትሄጁ ሳንቺ እንደው የእናንተ አይሆንም እንዴ ማልቀስ? እነሱም ይሰራሉ እኛም እንሰራለን። ካልተመቸሽ ደግሞ እስክሮን አድርጋሽ ማለፍ ትችላለሽ። የኔ ቪዲዮች ማይመችሽ ከሆነ ማለት ነው እንጂ እኔማ በጠገበ የሴት ጎረምሳና በጠገበ የወንድ ጎረምሳ መቼም አላለቅስም፣ አልቅሽም አላቅም። ስንት የሚያስለቅስ ነገር አለ ስንት የሚያስለቅስ ነገር እያለ ደግሞ በነሻውን እነሱ ጠግበው እያደሩ ስንት የተራበ በሞላበት ህዝብ ነው። ያውን ለሄርሜላና ለአብርሽ መጡ የትገቡ የትወጡ እያልኩ እንደናንተ እየተከታተልኩኝ አልማለቅ ሲመስልሻል? የምርሽን ነው? ኧረ ተይ ዓይንሽን ግለጪ። ጉድ እኮ ነው። እና ለማንኛውም ምርጦችዬ ዛሬ ከመሸን የመጣሁባችሁ በቃ ይሄ ስራ ማለት ነው። እግዚአብሔር እኔ ከዳኒና ከሩታይን ላይ በደንብ ነው ያየሁት። የሶስቱ ስራ ነው በቃ የሶስቱ ስራ ነው። የፊ የዳኒ የሩታ ስራ። ይሄንን አይዲያ ደግሞ ማን ያመጣው? ዳኒ ነው። አሁንም ቢሆን አብርሽ ዳኒ መጠርጠር አለበት። ምናልባት ደግሞ እችኛዋን ማን ነው ሜሪን ለመበቀል እየሆነ እየሄዱበት ያሉ መንገድ አለ እንጂ ሜሪና ሩታን አሁን ላይ ሳቸው የተገናኙም አይመስለኝም። የምር ብቻ ግን ግራ ያጋባል። ለእኔ እንደዛ ነው የታየኝ። እንግዲህ ከእነሱ ላይ ያየሁት ሁኔታቸው ይሄ ነው። እንዴ ዳኒና ሩታ እኮ አሁንም አንድ ላይ ናቸው። በአይን ራሱ እኮ እዛው እየተግባቡ ነው። እንደው ልብ ብላችሁ ካያችሁ ማለት ሩታ በነገራችን ላይ መተቻ ልጅ አይደለች። አሳመነቻት እኮ ተገናኝተና ልትክጂ ነው እንዲ ያለቻት እኮ ተገናኝተና ልትክጂ ነው። ምንድን ነው የሌባ አይነ ደረቅ ሩታ አንደኛ ናት እኮ ትወና ብቃት አንደኛ ነገሩ ያለሷ ጫጫታው የለምና። ለማንኛውም እንግዲህ የምትወዱኝንም የምትጠሉኝም በጣም ነው መወዳችሁ ብላለች ወይዘሪት ሩታ ማለት ነው። እውነትሽን ነው። የሚወድሽንም የሚጠላሽንም መውደድ እንዴት ደስ የሚል ነገር ነው። ሁላችሁን ውደዱኝ።